የባለቤቴን ፍቅረኛ ለአንድ አመት ስንከባከብ እሷን ሳዝናና የምትፈልገውን ነገር ሁሉ ሳደርግ ለአንድ አመት ቆየሁ። ጉዳዩ ረጅም ነው እና ታሪኬን ባጭሩ ልንገራችሁ። አንድም ቀን እንኳን ታሪኬን በሚዲያ አቀርባለሁ ብዬ አስቤ አላቅም። ግን ብቻዬን ተቃጥዬ አርሬ ቆስዬ ብዙ አሳለፍኩ። እስኪ ልተንፍሰው። ከባለቤቴ ጋር ከመጋባታችን በፊት እናቱም አባቱም እንደሞቱ 2 ወንድሞችና የሚያግዛቸው ያክስቱ ልጆች እንዳሉ ነግሮኛል። ከዛ ውጭ ቤተሰብ የለውም። እንደነገረኝ ከሆነ 2 ወንድሞቹና እነዚህ ያክስቶቹ ልጆች ያለኝ ክፍለ ሀገር ናቸው። ሌላ ምንም ማቀል ስለሱ ምንም አይነት ነገር የለኝም። እዚህ ምንም ዘመድ እንደሌለው ነው የነገረኝ። እማቀው እሱን ብቻ። የተዋወቅነው በስራ አጋጣሚ ነው። እንደወደደኝና የትዳሩ አጋር እንድሆንለት በተደጋጋሚ ጠይቀኝ ነበር እና ተግባባን። ብዙ አብረን አሳለፍን። ብዙም አይባልም የተወሰነ አብረን አሳለፍን። ከዛም ነገሮች ሁሉ ወደ ትዳር ፈጠኑ። እሱ የሚያስተዳድረው ትልቅ ድርጅት አለው። እኔም ከልጅነቴ ጀምሮ ችግርን አይቼ የማላውቅ በጥሩ ቤተሰብ ያደግኩኝ ነኝ። ለቤተሰቦቼ 4ኛ ልጅ ነኝ። 2 እህትና 1 ወንድም አለኝ። እናትና አባቴ በስስት ነው ያሳደጉኝ እና የኔ ሰርግ በአማረና ሀገር ጉድ ባስባለ ሁኔታ ተሞሽሬ ነው የተዳርኩት። በእርግጥ ሁሉ ነገር ፈጥኖ ነበረ። ሽምግልና፣ ሰርግ፣ ሁሉ ነገር የፈጠነ ነበረ። በዛ ውስጥ እኔ ደስተኛ ነበርኩ። ትዳር ህይወት ልክ እንደ እናትና አባቴ ደስተኛ ህይወት ለመኖር ጉጉት ነበረኝ። በጣም ወደው አይነት ትዳር ውስጥ እንዳለሁ ነበር የሚሰማኝ። የራሴ የሆነ ቢዝነስ ያለኝና በጣም ደስተኛ ሴት ነበርኩ። እንደገና ደግሞ በትዳር የበለጠ ደስተኛ ሆንኩኝ። እንደዚህ ያለ ትዳራችን 2 አመት ከ5 ወር ዘለቀ። እኔ ልጅ ለመውለድ በጣም ጉጉት አለኝ። ባለቤቴ ደግሞ ከኔ በበለጠ እና በተደጋጋሚ ህክምና እንድናደርግ ይነግረኛል። ህክምናው ውጤት እንደሚያሳየው 2ታችንም መውለድ እንደምንችል ነው። አንድ ቀን ባለቤቴ ከክፍለ ሀገር እህቱን ሊያስመጣ እንደሆነና እዚህ ብትማር የተሻለ እንደሚሆንላት ነገረኝ። እናም እዚህ መታ ከኛ ጋር እንድትኖር ፍቃድ ጠየቀኝ። እኔም ያክስቶቹ ልጆች መሃል አንዷ እንደሆነች ገመትኩና ጥሩ እሺ አልኩት። ግን ያክስት ልጅ ብዬ ስጀምር የምን ያክስት ልጅ? የእናቴ ልጅ አለኝ። እኔም ደነገጥኩኝ። ያኔ በደንብ ነበር የሰማሁት። 2 ወንድምና የሚያግዛቸው ሴት ያክስት ልጆቹ እንዳሉ 3 ሴቶች ነበር የሰማሁት። ከዛ ራሴን ተጠራጠርኩና መቼም ሰው በዚህ ደረጃ እንደዚህ 2 ነገር ሊናገር አይችልም ብዬ ራሴን ወቅሼ እሺ አልኩት። የእናቴ ልጅ ናት። ከእናቴ ልጅ የተወለድ ነው 1 ወንድሜና እሷ እኔ ነን አለኝ። ሌሎቹ ማግዛቸው ነው አለኝ። ነገሩ ሁሉ ድብልቅልቅ አለብኝ። የሰማሁት ያኔ ሌላ ነበር። አሁን እንደ አዲስ ሌላ ነገር ነው የሰማሁት። ቢሆንም ምንም አልመሰለኝም በሰዓቱ። እኔ አልሰማሁም ብዬ ነበር ያለፍኩት። ጥሩ ትምጣ አልኩት እና መቼ እንደምትመጣ ጠየቅኩት። ከ1 ሳምንት በኋላ ትመጣለች። ክረምትን ከኛ ጋር ታሳልፍና የኮሌጅ ትምህርቷንም አብራን ትቀጥላለች። ከዚህ በኋላ እሷ እዚህ ነው የምትኖረው አለኝ። እሺ አልኩኝ። ያለን ንብረት እንኳን ለእናቱ ልጅ ለማንም የሚተርፍ ነው። ምንም የሚያሰጋ ነገር የለም። ትምጣ አልኩኝ። አንድ ቀን ባለቤቴ እህቱን ይዞ መጣ። ልክ እንደመጣች እሷ መሆኗን ገመትኩኝ። ምክንያቱም ሌላ ሴት ይዞ ሊመጣ አይችልም። ተዋወቂያት ብሎ አስተዋወቀን። በጣም የምታምር ቆንጆ ወጣት ናት። ሰውነቷ ሁሉ ነገሯ በጣም ያምራል። ድንገት ሳላስበው የሆነ ማላቀው ስሜት ውስጤን ተሰማኝ። ከዛ በጥሩ ሁኔታ ተቀበልኳት። ወደ ቤት ገባች። እንግዲህ ጨዋታው አሁን ተጀመረ። እነሱ ጨዋታ ነው ብለው ያሰቡት የራሳቸው ትልቅ ፕላን። የኔ ልብ ግን በየዋህነትና
ፍጹም በሆነ ቅንነት እህቱን ተቀብዬ ወደ ቤቴ ያስገባው። ወደ ተዘጋጀላት መኝታ ክፍል እንድትወስዳት አጋዤን ነገርኳት። በዛው ቀን ጎረቤት ለቅሶ ነበርና ባለቤቴ በቃ እኔ እዚህ ደርሼ እመጣለሁኝ እናንተ ተጫወቱ ብሎን ወጣ። ወዲያው እህቴ ጋር ለምን አልደውልም ብዬ ወደ ታላቅ እህቴ ደወልኩ። እህቴ የባለቤቴ እህት መታለች እና ወደ በኋላ ብቅ ብትይልኝስ አልኳት። እንዴ እህት አለው እንዴ አለች። ስትመጪ እናወራለን አልኳት። እሺ እመጣለሁ አለች። በዚህ ሰዓት ትንሽ ልቤ ተረጋጋ። በቃ እሷ ከመጣች አልጨናነቅም እየተጫወትን እናመሻለን ብዬ አሰብኩኝ። ማምሻውን እህቴ መጣች። በዚህ ሰዓት ለእህቴ ያለውን ነገር ሁሉ ነገርኳት። እንዴ ይሄ ነገር ምንድነው? እህት እንደሌለው ከነገረሽ እንዴት አሁን ድንገት አለችኝ። በቃ እኔ ያልሰማሁት ይሆናል በደንብ ብዬ ነገሩን አቀዘቀዝኩት። በእርግጥ እኔና ባለቤቴ ከተጋባን ጊዜ ጀምሮ ዘመድም የኔ የሚለው ሰው ከኔ ጋር ተዋውቆም መጥቶ ማያውቅም። በቤታችንም የሱ የሆነ ሰው መጥቶ አያውቅም። ስለዚህ ባለቤቴን በጣም እወደዋለሁ። አንድም ቀን ይዋሸኛል ወይም ያታለለኛል ብዬ አስቤ አላውቅም። ስለዚህ እሱ ያለው ሁሉ እውነት ነው። ያንን ነው ለእህቴ ማስረዳት ያለብኝና እሱን አስረዳዋት። ወደ ማታ ባለቤቴ መጣ። ስንጫወት ስናወራ ጥሩ ጊዜ አመሸን። ከዛ ሁላችንም ወደ የክፍላችን ገባን። እኔና ባለቤቴ መኝታ ቤት ልክ እንደገባ የባለቤቴ ስልክ ጠራ። ከዛ አነሳውና መጣው አለ። ከዛ ስልኩን ዘጋው። ማን ነው ስለው አይ ላምሮት ናት አለኝ። ምን ሆነች አልኩት። አይ ያልነገርኩሽ ነገር አለ። እንደዚህ ማታ ላይ ምናምን የሆነ አንዳንድ ሰዓት ላይ ያማታል አለኝ። ምን ነው አልኩ። ደነገጥኩኝ። በቃ ጭንቀት አለባትና አንዳንዴ ራሷን ትስታለች አንዳንዴ ምናምን ብሎ ሊገባኝ ያልቻለ ነገር አስረዳኝ። ከዛ መጣሁ ብሎኝ በፍጥነት ወጣ። ከዛ እኔ ምንም በዛ ሰዓት ማስበው ነገር አልነበረምና ባለቤቴን መጠበቅ ጀመርኩ። ከሆነ ሰዓት በኋላ ራሴን ተኝቼ ያገኘሁት። ባለቤቴ ገና እየገባ ነበር። የቀሰቀሰኝ የበር ድምጽ ነው። ገባና ከባድ እንቅልፍ ላይ ስለነበርኩኝ ተኛን። ጠዋት ከእንቅልፌ የተነሳሁት አርፍጄ ነበረ። በሬ ሲንኳኳ